ውድ ቤተሰቦቼ እኔ እዚህ ጋር በፎቶ ላይ ያለው ከጽጌ ጋር ያለው ሰው አብርሃም ነው በሉኝ። ኧረ አብርሃም አይደለም በሉኝ። ምን አብርሃም በሉኝ ነው? አብርሃም አይደለም፣ ይሄ ሌላ ሰው ነው፣ ወንድሙ ነው በሉኝ። ምንድነው ጸጉሩን የተሰራው? ዊግ መቀጠል አብርሃም ዊግ መቀጠል ጀመረ። መቼም የአብርሃም ጸጉር አድጎ አይደለም እንደዚህ የተሰራው። ቤተሰብ ኧረ አይንሽ ነው በሉኝ፣ አይንሽ ነው በሉኝ። እናንተ ሰው ገንዘብ ሲያገኝ እንደዚህ ይባባስበታል፣ ይጃጃላል፣ ጭራሽ በሽታው ይጨምርበታል። ጋይሶችዬ እንደው እዚህ ጋር ያየሽው አብርሃምን አይደለም ሌላ ሰው ነው በሉኝ በኮሜንት። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላማችሁ ብዙ ተተረፍ ይበልልኝ ባላችሁበት ውዶቼ። አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው፣ ፈጣሪ ተመሰገነ። እንዴት ናችሁ? ሁሉ ሰላም ባላችሁበት ሰላም ብዙ እርፍ አማርኛም ጠፋብኝ። ሰላማችሁ ብዙ ተተረፍ ይበልልኝ የኔ ውዶችና ምክንያቱም የአብርሃምን ፎቶ ሳይው ልቤ ቀጣለ። ምን ደንግጬ እኮ ነው። በውበቱ እንዳይመስላችሁ በመበላሸቱ ነው የተደነገጥኩትና እዚህ ጋር የተለጠፈው ፎቶ እንግዲህ አብርሃም ፎቶ ለጥፏል። ዛሬ ማታ ከጽጌ ጋር ምናምን ይመጣሉ። ነገሩ ሌላ ነገር መስመር እየያዘ ነው። ደግሞ አሁን ደግሞ ጭራሽ ሩታና ሄርሜላ ቀርተው ጽጌ ልትመጣ ነው እንደ ደግሞ ሶስተኛ ሁና ወይንስ ደግሞ የልብስ ማስታወቂያ ነው በሉኝ እናንተ እንጂ እንደዚህ ወገብ አያያዙ እሷም አጠጋጓ ነገሩ ሌላ ነው የሚመስለው ውዶቼ ማለት ነው። እንዴ ትብስን ልኬ ማን ነው ትሻለ ልኬ ትብስን አመጣው አለ ያገሬ ሰው። ትሻለ ልኬ ትብስን አመጣው ብሏል ያገሬ ሰው ሲተርትና ጭራሽ ደግሞ የዚች የሄርሜላ ሲገርመን ደግሞ ጭራሽ ይችኛይቱ መጣች እንዴ! ምንድነው? እኔ ዛሬ ማታ እስከሚደርስ ቸኮልኩኝ። በቃ ዛሬ ማታ የሚለቀቀውን ቪዲዮ ለማየት ቸኩያለሁ። በጽጌ ነው ወይስ በአብርሃም ነው የሚለቀቀው? አይ ዶንት ኖ አይዲያው የለንም። ምክንያቱም ማሰብም ራሱ አንፈልግም። እስቲ እንግዲህ መተው የልብስ ማስታወቂያ ነው። በባለፈው ዲያስፖራ ሲያጫውተው ነጭ በነጭ ቀይ በቀይ እየለበሰብን ነበረ ባላንታይ መስሎ የመጣብን። ዛሬ ደግሞ ጭራሽ ጸጉሩን ሰርቶት ሹሩባ ጸጉሩን ተሰርቶ መጣላችሁ አብርሃም። ጸጉሩን ቁጥጥር ነው ለዛውም የተሰራው ማለት ነውና አይንሽ ነው በሉኝ። አይኔ ነው እንጂ እኔ አብርሃም በትክክል እንደዚህ አድርጎ አይመስለኝም። ብቻ ግን እስኪ ኮሜንት ላይ አስቀምጡልኝ ውዶቼ። ሴቲቷን ጽጌ እንደሆነች አውቄያታለሁ እኔ ውድ ማለት ነው። ግን ደግሞ ወንዱ ግን አብርሃም አልመስለኛል። ያው በቻናሉ ፖስት ስለተደረገ ነው አብርሃም ነው ብዬ የጠረጠርኩት እንጂ እሱ አይመስልም ጭራሽ ማለት ነውና እንደው የልብስ ማስታወቂያ ነው ራሱ። ትክክለኛው አብርሃም ራሱ ነው፣ ግን ደግሞ ልብስ ማስታወቂያ ነው በሉኝ። እንደው ስወዳችሁ ምንድነው እየተፈጠረ ያለው ጋይሶች? ምንድነው